እንዳደረገው ማለት ነው። ሌሊትን ቁም ሲል ፐሲፊክ አንድ ታይም ብቻ አላረገም። ፐሲፊክ ታይም የተደረገው ከሱብሒ ሶላት በፊት የመጨረሻው ንስፍ ሌይሉ አላሁ ረቡል ዒዛ ማን ነው የሚለምነኝ የምሰጠው? ማን ነው ይቅርታን የሚጠይቀኝ ይቅር እምለው? ማን ነው ከኔ ችሮታ የሚጠይቅ የምሰጠው የሚልበት ሰዓት አለ። ረሱል ዓለይሂ ሰላቱ ወሰላም በተናገሩት ሐዲስ ሱሉሰ ለይል ላይ ያ ማለት ምንድነው? ከሱብሒ ሶላት በፊት 2 ሰዓት 1 ሰዓት ያለበት ተሐጁድ ሰዓት ተብሎ የሚመጣ ከሱብሒ ሶላት በፊት 1 ሰዓት ያለው ሰዓት ማለት ነው። ከዛ ምንድነው ያለው አላህ ሱብሓነሁ ወተዓላ ወረቲሊል ቁርአነ ተርቲላ ነው ያለው። ቁርአንን ቅራ። ተርቲል ማለት ምን ማለት እንደሆነ ታውቃላችሁ? ተርቲል ማለት እናታችን አይሻ ረዲየላሁ ተዓላ አንሃ ስትጠየቅ ረሱል ዓለይሂ ሰላቱ ወሰላም ቁርአን ሲቀሩ አለች፣ ልብ ብላችሁ ያዙ፣ ቁርአን ሲቀሩ አለች ሐርፉን መቁጠር ብንፈልግ ሐርፉን እንቆጥረዋለን አለች። ርር ብለው አይቀሩም ማለት ነው። አያችሁ፣ ሐባ 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 ነው ማለት ነው። በዛ ጊዜ ደግሞ እኮ ብዙ ቁርአን አልወረደም ነበር እኮ። ሱረቱል አለቅ፣ ሱረቱል ሙዘሚል የወረደ ሱረቱል አለቅ፣ ከእንደገና ደግሞ ሱረቱል ሙደሲር ኺላፍ አለበት ቀድሞ የቱ እንደወረደ ትንሽ ቁርአን ነው። ስለዚህ የምታውቁትን አጭርም ሱራ ቢሆን ሱረቱል ኢኽላስ የሚሆን ሱረቱል ፈለቅ የሚሆን አያተል ኩርሲይ የሚሆን የበቀራ መጀመሪያ የበቀራ መጨረሻ የሚሆን የምትቀሩትን ቀስ ብላችሁ ስትቀሩ ማለት ነው። ኢና አዕጠይና ከልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ሐርፎቹን ማውጣት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፍወን አሐድ። ተርቲል ማለት ስፔስ ጥርሳው እንደዚህ ሲሆን ተርቲል ይባላል፣ የተደረደረ። ወረቲሊል ቁርአነ ተርቲላ አለ አላህ ሱብሓነሁ ወተዓላ። ከዛ ምን አለ? ኢና አለ አላሁ ረቡል ዒዛ። አሁን ይኸውላችሁ ልብ ብላችሁ ያዙ። ሌሊት ቁም አላቸው። ሌሊት ሲቆም የሰው ልጅ ሶላትን ሲሰግድ ቁርአን ነው የሚቀረው አይደለም? ቁርአን ስትቀሩ ድምጻችሁን ከፍ አድርጋችሁ መቅራት ትችላላችሁ። በጣም ሰው እንድትረብሹ እንዳትሆኑ። እንደውም ሂድን የሆነ ነገር ተወዳጅ ነው። እንደው ጎረቤት አሁን ከጎናችሁ ሰው ካለ እነሱ እስከሚሰማችሁ አትቅሩ። አላሁ ረቡል ዒዛ ድብቅ የሆነን ስራ ይወዳል። ከዛ ምን አለ? ኢና አለ አላሁ ረቡል ዒዛ በእርግጥም እኛ ሰኑልቂ ዐለይከ። ለቃ ማለት ድሮፕ ሲደረግ ነው አንድ ነገር። ሰኑልቂ ወደ አንተ እናወርዳለን። አለይክ ማለት በአንተ ላይ ማለት ነው። ቀውለን ቃላቶችን ወርዶችን ሰቂላ ከባድ የሆኑ የአላሁ ረቡል ዒዛ ቃል እህቶች ወንድሞች ልብ ብላችሁ ያዙ። ውስጡ ራሕመት አለው። ሁሉም በውስጡ ከሃዲያኖችን ቻሌንጅ ያደርጋል። አህለል ኪታቦችን ቻሌንጅ ያደርጋል። ሙናፊቆችን ቻሌንጅ ያደርጋል። ለሙእሚኖች ምንድን ነው? ለሙእሚኖች ወኢዛ ቱልየት ዐለይሂም አያቱሁ ዛደትሁም ኢማና ወዐላ ረቢሂም የተወከሉን ያለው አላህ ሱብሓነሁ ወተዓላ። አንድ ልብ ብላችሁ ያዙ። ሱብሓነል ኻሊቅ እኛ አለ ኢና ሰኑልቂ እናወርዳለን ዐለይከ በአንተ ላይ ቀውለን ቃላቶችን ሰቂል ከባባድ የሆኑትን አለ ሱብሓነሁ ወተዓላ። ቁርአን ሲወርድ ሙሽሪኮች እንደ እብድ ይሆኑ ነበር። ቁርአን እንዳይሰማ ሙዚቀኛ ሁላ አምጥተው ዘፈን ያዘፍኑ ነበር። ረሱል ዓለይሂ ሰላቱ ወሰላም እቤት ውስጥ አልነበረም የሚቀሩ። ሲቀሩ ወጥተው ባሉበት ቦታ ላይ በየገበያው ነበር የሚቀራው፣ መንገድ ላይ ነበር የሚቀራው። ለምን? የአላሁ ረብ ዛሬ ይሄንን ካናገሩ በኋላ ነገ ደግሞ ያንን ያናገሩታል። ከነገ ወዲያ ደግሞ አስቡት። ብቻቸው ሳዲቀል አሚን የተባሉት ነቢይ ዓለይሂ ሰላቱ ወሰላም ኮሜንት ዝጊ ሀቢብቲ ረበሻችሁ። ኮሜንት ልስጋ፣ 3 ቁጥር ጻፉልኝ። ኮሜንት ልስጋ ያ ጀማ። ታፕታፕ ኮፒ ሊንክ እያደረጋችሁ አይደለም ያላችሁ። ልስጋ የሆነ ነገር እኮ ቢሆን ኦኬ ዝጊ ያሉ በቃ ጀማዓው ዝጊ ብሏል። አየ ዝጊ ካላችሁ ይኸው ዘጋለሁ። ኢሪቴት ረበሻችሁ፣ ኮንሰንትሬት እንዳታረጉ። አየ እናንተ ብቻ ኮፒ ሊንክ ታብታባሉ ወይ ምንድን ነው ያደረኩት? የሆነ ነገር ዘጋው እናንተ እሰይ ምድር የዘጋሁት እየዘጋሁትን አላውቅም። ፒስ አይደል? ናይ አብሽሩ። እኔ ኮሜንት አላይም እኮ እናንተን ግን ይረብሻችኋል። እጃችሁን አሰሩሽ ቁጭ ብላችሁ እንደዚህ አድርጉ። ከዛ ምን አለ አላሁ ረቡል ዒዛ። አሁን እዚህ ጋር ልብ የምትሉት ነገር ብለው ረሱል ዓለይሂ ሰላቱ ወሰላም ብቻቸውን ናቸው። ዳዕዋ የሚያደርጉት ብቻቸውን ነው።
ስለዚህ ሳዲቅ አልአሚን የተባሉት ነቢይ ዓለይሂ ሰላቱ ወሰላም የሆነ ነገር ተጣግቶት ነው፣ ችግር ላይ ሆኖ ነው፣ ጤነኛ አይደለም ነበር የሚሉት። ከዛ በኋላ ደግሞ ምን ማድረግ ጀመሩ? ኤሪቴር ማድረግ ጀመሩ። አላሁ ረቡል ዒዛ ምን አለ? ሌሊት ቁሙ ካላቸው በኋላ እኛ በአንተ ላይ እናወርዳለን ቀውለን ቃለን ሰቂል ከባባድ ቃላቶችን አለ። እኔና እናንተ ኤቭሪዴይ ፓስ የምናደርገው ነገር አለ። ኤቭሪዴይ እስቲ ላይ ለመቆም ጀምሩና ቀናችሁን ታዩታላችሁ። ላይ ለቆማችሁ ሱብሂን ሰግዳችሁ ከዛ በኋላ ህይወታችሁን ታዩታላችሁ። በኢዝን ረበል ዓለሚን አላህ ያግራላችሁ፣ ያግራልን ለሁላችንም። ከዛ ምን አለ ሱብሓነሁ ወተዓላ ሰቂል የሚለውን በደንብ አስረድቻችኋለሁ። በውስጡ አህለል ኪታቦችን ቻሌንጅ ያደርጋል፣ ነን ሙስሊሞችን ቻሌንጅ ያደርጋል፣ ከሃዲያኖችን ቻሌንጅ ያደርጋል፣ ሙናፊቆችን ቻሌንጅ ያደርጋል፣ ዲክታተሮችን ባለሀብቶችን ቻሌንጅ ያደርጋል፣ ሊደሮችን ቻሌንጅ ያደርጋል። ቁርአን ማለት ነው። የጥበብ ባለቤት ነኝ የሚሉትን ቻሌንጅ ያደርጋል። ሁሉንም ቻሌንጅ ያደርጋል ቁርአን። ስለዚህ አሁን ይሄንን ሃንድል የምታደርግበት ነገር ነው አላሁ ረቡል ዒዛ እየሰጣቸው ያለው ለረሱል ዓለይሂ ሰላቱ ወሰላም። ከዛ ኢነ ናሺአተ ሌይሊ አላቸው። በእርግጥም ናሺአ ተኝቶ፣ ናሺአ ማለት ተኝታችሁ ብድግ ስትሉ ማለት ነው። ለሌለ ማታ ላይ ሰገዳችሁ አይደል ኢሻ፣ ከዛ ተኛችሁ፣ ከዛ ብድግ ስትሉ ናሺአ አለይሊ በሌሊት ላይ ተኝቶ ብድግ የሚል ማለት ነው። ኦኬ እነ ናሺአተ ሌይሊ ሂየ እሷ አሸዱ ብርቱ የሆነች ወጥዓን